በዚህ በረመዳን በአምስት አቅጣጫዎች ከራሳችን ጋር ጦርነት ወይም ትግል መክፈት አለብን ብዬ አምናለሁ። አንደኛው ነፍሳችን ነች። ነፍሳችን የአቅላችን አእምሯችን፣ አካላችን፣ ስጋችን ማለት ነው እና የሩሃችን ተርኪብ ነች። ማስተዋል የሚባለው ነገር የሰው ልጅ ሊኖረው የሚችለው ሩህ በምታገኘው ቀለቧ ወይም ደግሞ ጀሰድ የሚያገኘው ቀለብ መመጣጠን ሲኖር ነው። የሩህ ቀለብ ሰማያዊ ቀለብ በቁርአን በሐዲስ በአላህ ፍራቻ ምናምን ከታነጸና ሩሃችን ከፋፋች ነፍስያችን በማስተዋላችን በአቅላንያ ወይም አቅላንያ ማስተዋል በሚባለው ስር የማደሯ ሁኔታ በከፍተኛ ሁኔታ ይጨምራል። ካለበለዛ ደግሞ የምንበላውና የምንጠጣው ነገር በሚያመርተው ስሜትና ሸሃዋት ዶሚኔት የሚደረግ ከሆነና የሚበለጥ ከሆነ ነፍስያችን ለዛ መሻት ታድራለች። ስለዚህ ነፍሳችን ሙሉ ማንነታችን መግራት የምንችለው ሩሃችን ላይ በሚያስፈልጋት ቀለብ በቁርአን በሐዲስ በዚክር ወደ አላህ በመቅረብ አላህን በመፍራት በሚባሉ ነገሮች መፋፋት ስንፈጥርላት ነው። ይህን ካደረግ ነፍስያችን በእኛ ስር ታድራለች። ለምን? አላህ ስብሓነሁ ወተዓላ ቁርአን ላይ ነቢዩላህ ዩሱፍን አስመልክቶ በሳቸው አንደበት ምን ይለናል? ኢነ ነፍሰ ለአማረቱን ቢሱእ ኢላ ማ ረሒመ ረቢ። ነፍስ እኮ በባህሪዋ በመጥፎ ነገር የማዘዝ ወደዛ ነገር የማድላት ባህሪ ያላት፣ ለስሜት የመገዛት ባህሪ ያላት ኢላ ማ ረሒመ ረቢ፣ ጌታዬ ያዘነለት ሰው ብቻ ሲቀር። ስለዚህ አላህ በዚህ በረመዳን እንዲያዝንልን ስንለምነው ነፍስያችንን መርታትና ማሸነፍ እንድንችል ዱዓ ከማድረግ ጋር መሆን መቻል አለበት። ስለዚህ የምንራበው የምንጠማው ነገር ነፍሳችንን ሊሰራን ይገባል። የቁል ኢብኑል ቀይም አልጀውዚ ረሕመቱላሂ ዐለይሂ ምን ይላሉ? መን ለም የቅሀር ነፍሰሁ፣ ነፍሱን ማሸነፍ መርታት ያልቻለ ሰው አሃረሁ ሸይጣኑሁ ሃዋሁ፣ ሸይጣኑ እና ስሜቱ ያሸንፈዋል ይላሉ። ስለዚህ ሸይጣን እኛ ላይ ተሰልጦ እንዳያረግብን፣ ስሜታችን እኛ ላይ ተሰልጦ እንዳያረግብን፣ እንዳይሾምብን ነፍስያችንን መግራት ያስፈልጋል። ለዚያ ነው ከውስጥ የሚመጣ ከራሳችን ድካም የሚመነጭ ሽንፈት ካልሆነ በስተቀር ሸይጣን እኛን የማሸነፍ ስልጣን የለውም ማለት ይቻላል። ለምን? ነቢዩላህ ያሕያ ኢብኑ ዘከርያ ረዲየላሁ ዐንሁ ወአርዳህ ረሕመቱላሂ ዐለይሂ አላሁመ ሰሊ ዐለይህ ምን ይላሉ? ሸይጣንን አገኙት አሉ እና ምን ብለው ጠየቁት? እስኪ ስለ አደም ልጆች ባህሪ እናንተ ጋር ያላቸውን ንገረኝ አሉት። ሸይጣን ምን አለ? ከነሱ ውስጥ እኛ እነሱን ለማጥመም የምንለፋ እነሱን መንገድ ለማንሳት የምንጥርባቸው አሉ። ነገር ግን እነዚህ አንዳንዶቹ ነፍሶች አሉት እኛ እድሜ ልካችንን ብንለፋም አይሳካልንም እነሱም ማሳሳት፣ እነሱም ደግሞ አይሸነፉም። እኛ ግን ጥረት ከማድረግ አንወገድም አለ። የነዚህ ቁሉቦች ቁሉብ አልአንቢያ ወሳሊሒን የነቢያቶች የሷሊሖች የሸሂዶች ቀልብ ናት ይላሉ። ለምን ሲባል ነፍስ አልሙጥመኢና ትባላለች። በአላህ ዚክር የተረጋጋች ነፍሷ ለአላህ መሻት በሩህ ቀለብ ስር ያደረች የሆነች ማለት ነው። ሁለተኛዎቹ ደግሞ በቃ የሚሳካልን ጥረት አድርገን እነሱን ለማጥመም ወንጀል ላይ ለመጣል ከታዘዙት ነገር ለማዘናጋት ሞክረን ይሳካልናል። ነገር ግን ፈዩፍሲዱነ ማ ሰዐይናሁ ዐለይሂም እነሱ ላይ ሩጠን የተሳካ ስኬታማ የሆንበትን ነገር ቢተውበት ወነደም ወደ አላህ በመመለስና በመጸጸት ያበላሹብናል አለ። እንዲህ አይነት ነፍሶች አሉ። እነዚህ ነፍስ ለዋማ ይባላሉ። ራሳቸውን ወቃሽ ነፍስ ማለት ነው። ስለዚህ ራሳችንን እየወቀስን ሩሃችንን ቀለብ እየሰራን ነፍስያችንን መግራትን መለማመድ አለብን። ሌሎቹ ነፍሶች ኦልሬዲ استحوذ عليهم الشيطان فأنساهم أنفسهم ወይም ነሱላህ فأنساهم أنفسهم አላህን ረስተው ሰማያዊ የሆነውን ምግባቸውን ቀለባቸውን ለሩሃቸው እንዳይቀልቡ ፊድ እንዳያደርጉ እንዳይመግቡ አላህን ረስተው ራሳቸውን ያስረሳቸው ናቸው ይላል አላህ ሱብሓነሁ ወተዓላ። እነዚህ ነፍሶች ህፃናት እጆቻቸው ላይ እንዳሉ ጠጠሮች እንጫወትባቸዋለን ይላል። ለምን? ህፃን ልጅ በአፈር ያቦከዋል ጠጠሮችን
እንደፈለጉ ነው የሚጫወቱበት። ወደ አፋቸው ይከቱታል ቆሻሻ ነገር ጋር ምናምን። ሸይጣን እንደዛ ነው፣ እንደ ቆሻሻ ነው የሚጫወትባቸው ማለት ነው። እንደዚህ አይነት ነፍሶች አላህ ይጠብቀን። እነዚህ አማራ ቢሱ በክፉ አዛዥ ነፍሶች ይባላሉ። ስለዚህ ራሳችንን በዚህ በረመዳን ነፍስያችን ላይ በመራብ በመጠማት ስናኮሰምናት አጅሩን ከአላህ አገኛለሁ ብለን በባለፈው ፕሮግራማችን ላይ መን ሷመ ረመዳን ኢማንን ወህቲሳበን ረመዳን ሲጾም አምኖ ከአላህ አገኛለሁ ብሎ አስቦ ራቡን ጥማቱን ለአላህ ብሎ ሰብር አድርጎ የሚጾም የሆነ ሰው غفر له ما تقدم من ذنبه ከዛ በስተፊት ያስቀደመው ወንጀሉ በሙሉ ይማርለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነፍሱን መግራት የምንችለው ማሸነፍ የምንችለው ራባችንንም መጠማታችንም ለአላህ ብለን ሱብሓነሁ ወተዓላ ብለን ሙሐሰባ ስናደርግ ነው። ስለዚህ ነፍሳችንን መግራት የመጀመሪያው ተቀዳሚ ተግባራችን መሆን አለበት። ቀጥሎ ያሉት ጠላቶቻችን ወይም ደግሞ ህይወታችን ውስጥ ጦርነት መክፈት ያለብንና ማስተካከል ያለብን እርምጃ መውሰድ ያለብን በዚህ በረመዳን የቀሩት አራቱ ነገሮች ምንድናቸው? ኢንሻአላህ በሚቀጥለው ፕሮግራም የምንመለከተው ይሆናል። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።